አምኜዋለሁ። አልተነዳም መኪናው ቆመበት አሳየኝ። ሄጄ መኪናውን አየሁት። ከዛ ማታ ሄጄ እንደሚቀጥለው ጠዋት ላይ ቼክ ጻፍኩለት። ካሽር ቼክ 100,000 ሌላውን 7,000 በዜል ትራንስፈር ተደረገለት። 107,000 ገዝቼው ምንም ሪሲት አላየውም፣ አልጠየቅኩትም። ምክንያቱም ይሄን ሰው ኦልሬዲ እንደ ወንድም ነው ሄድኩት እንጂ እንደ አዘ ቢዝነስ ከሄድኩኝ የራሴ ሰው ይዤ መሄድ አለብኝ። መኪናው መፈተሽ አለበት። ገብተዋላ መኪናው ተነርቶ ወር ደግሞ ጋራጅ ትራክ የሚለው ነው አይደለ? አዎ። ለዚህ በነገራችን ላይ አድማጮቻችን 100,000 መላኳን የሚያሳይ ቼክ ልካልኛለች። ነው 143,000 ነው የላኩልህ። 100,000 ነው 143 ነው የላኩልህ። አንደኛው 39,000 አንደኛው 4,000 አንደኛው 4,000 100,000 39,000 እና 4,000 ሌላው ደግሞ በዜል ሌላውን ደግሞ በዜል አስገብቼለታለሁ የሚል ልካልኛለች ቼክ ማለት ነው። እሺ ቀጥይ። አዎ ሰው እንዳልኩ ካሸር ቼክ 100,000 ካሸር ቼክ ጻፍኩለት። እኔ ፍላይቴ መኪናውን እዛው በቆመበት አየሁ አልኩክ። ፍላይቴ 11 ሰዓት አካባቢ ነበር። ማታ ገባው፣ ጠዋት ቼክ ጻፍኩለት። ከዛ ተመልሼ ወደ መጣሁበት ስቴት እዚህም ወደ ኢትዮጵያ ልሄድ ሻፕ ምናምን ማድረግ ስለነበረብኝ ለፎር ጉድ ሙቭ ላደርግ ነው ላይክ ወደ ኢትዮጵያ ማለት ነው። ይሄን ያውቃል እሱ። ቤቴን ሁሉ አከራይቼ ምናምን ላልመለስ ነው የሚሄደው። ሊዝ ላይክ ያ ሊዝ ራሱ የ5 ዓመት ጽፌላችሁ አሁን መኖሪያ ቤቴን ራሱ መመለስ አልችልም። እዛ ቤት እኔ ሌላ ቤት ነው የምኖረው። ምክንያቱም ወረዳ አልመለስም ብዬ ነው የሄድኩት። እሱም በቃ የሚረዳኝ ነው የመሰለኝ። ሰው እዛ ከተመለስኩኝ በኋላ አልደወልኩለትም። 1-3 ሳምንት ተቀምጫለሁ። ግን ምን አለኝ፣ ትራኩን በ1 ወር ውስጥ ነው ስራ አስጀምርልሻለሁ ያለኝ። ከመጀመሪያው በ1 ወር ውስጥ ፕሮሰሱ አልቆ ይጀምርልሻል ስራ ነው ያለኝ። እኔ ሰው ማጨናነቅን ስለማልፈልግ አልደወልኩለትም። ድጋሜ ወደ ኢትዮጵያ ሄድኩ። ሌላውን ቀሪውን 50,000 ብር ለወንድሙ ኢትዮጵያ ልሰጥለት ነው እየተነጋገር ነው። 157,000 አይደል ይሸጠልኝ ወንድሙ 50,000 እስቲ ኢትዮጵያ መስጭለት በብር ነው በዶላር። እኔ እንትን አካውንት ስላለኝ ወደ ዲያስፖራ አካውንቱ ወንድም ያስመጭና ላኪ ነው ወደ እሱ ትራንስፈር ታደርጊለታለሽ አለኝ። እሺ ብዬው ያንን እዛ ኢትዮጵያ ትራንስፈር ላደርግለት ተነጋግረን ሄድኩኝ። ኢትዮጵያ ከሄድኩ በኋላ በሁለተኛ ሳምንት የደወልኩለት። ስደውል አሁንም ስለተራኩ ልጠይቀው አይደለም የደወልኩት፣ ብሩን ወደ ወንድምክ ላስተላልፍለት ቁጥሩን ስጠኝ ምናምን ያልኩት። ከዛ ስለው ወንድሜ ዱባይ ነው ያለው ሲመጣ ታስገቢለታለሽ አለኝ። ከዛ በኋላ እኔና እሱ ልንገናኝ አልቻልንም። ስልኩን ብደውል እንግዲህ አስበው በ1 ወር ውስጥ አስጀምርልሻለሁ ያለኝ ሰውዬ ኢትዮጵያ ሄጄ ተቀመጥኩኝ። 3 ወር ሙሉ ብለምን ስልኩን ብደውል እንደውም ቱርክ ሄጄ ነበር ለስራ እንደዚህ ቃል አስመጣ። እዛ ሄጄ ራሱ የኔን ስልክ ሜቢ ስላወቀው የሰውዬ ኢግኖር እየገጨኝ ነው ብዬ በቱርክ ስልክ ሁሉ ደወልኩለት፣ አያነሳም።